እሺ እንደነው መጣሽ እንደ ሰላም ነው አለ መጣን ቆያችሁ ደርሽ መጣሁ ደርሽ መጣሁ አዎ እንትና ማን ነው ያ ገገማ ይፈልጋል ማን ያ ዮሐንስ ነው እንዴ ዮሐንስ በር ላይ ነው አዎ እዚህ አስፋልት ያለው ካፌ አለ ሾ ካፌ እዛ ቁጭ ብሎ እየተጠበቀ እሺ መጣሁ አግኝቼው መለሳለሁ እሺ በቃ ያው ምን እንደሚል ስማው እሺ አሸናፊ አለ የለም ምን የለም ወዴት እንደሄደ ውጭ አለኝ ተጓደኛው ጋር ልብሱን እቃውን ይዞ ተሰናብቶ ወዴት ሀገር እንደሆነ አላውቅም ውጭ አለኝ ወዴት እንደሚሄድ አላውቅም እስቲ ምናልባት እንደው በቅርብ ታገኘው ማዘር ይገርማል አገኘው ሄሎ አባ እንዴት ነህ እግዚአብሔር ይመስገን እኛ ደህና ነን አባ በቃ አስሬ ስለ ጴጥሮስ ካልጠይቅ ደስ አይለማ ለምን በምርጫው እንገባለን አንዴ እኮ እሱ የራሱ ምርጫ መርጧል በቃ እሺ ቆይ
መምጣቱ ይቅር መጥቶ እኛ መጠየቁ ይቅር ቢያንስ እንኳን አይደውልልን አንድ ቀን እንኳን ደውሎ መጥቶ እኮ አይቶን አያውቅም አባ ጴጥሮስ በቃ የራሱን ምርጫ አንዴ መርጦ ሄዷል በቃ አዎ በቃ ካሁን በኋላ እኛ ስለሱ ባናስብና ባናወራ ደስ ይለኛል ስለሆንኩ ነገር ማውራት አልፈልግም ያበሳጨ ነገር ካለ ስታወራው ይቀርላል ጉድ ሰሩኝ ማን ነው ጉድ የሰራ ጓደኞቼ ጉድ ሰሩኝ ምን አርገው ምን ያላረጉኝ ነገር አለ ማምናቸው ልጆች ሆናቸው ጉድ የሰሩ ጴጥሮስ ተረጋጋና ንገረኝ ከአባቴ ስራ አልሰራ የተቀበልኩትን ብር አንድም ሳያስቀሩ ዘርፎኝ ሄዱ ለምን ጓደኞችህ ማን ቢከብድሽ መኝ የማምናቸው የምወዳቸው ጓደኞቼ እኮ ናቸው ለምን ለፖሊስ አታመለክት እዚህ ታሉ ሀገር ለቀው ሄዷል በደንብ አስበውበት ነበር ማለት ነው በደንብ አስበውበት ነበር አይዞ በቃ ጴጥሮስ ይሄ ሁሉ የሰይጣን ስራ ነው ስለዚህ እግዚአብሔር ሁሉንም ነገር እንዲያስተካክልልን መጸለይ ያለብን ይኸውልሽ እኔ መጸለይ ይችላል ክርስቲያን ነኝ ጴጥሮስ እኔም እኮ ክርስቲያን ነኝ ግን ኦርቶዶክስ ሆነ ምን አገኘ ይሄው ያንተን እምነት የሚከተሉ ጓደኞች ካዱ እስኪ ንገረኝ ጓደኞቻችሁን ክዱ ብሎ የሚያስተምር ሃይማኖት አለ ንገረኝ እስኪ ጴጥሮስ አንተ እንደነገርከኝ ከቤት ወጥተህ ማታቀና ምንም ነገር ያላየ ልጅ ነህ ታዲያ እኔን ሃይማኖት ሳታይ እንዴት ልክ አይደለም ልትል ትችላለህ ጴጥሮስ ቤት መመለስ አይጠበቅብህም ስለ ቤት ክራይም አታስብ በቸርች በኩል ሰው አናግሬ ስራ እንድታገኝ አደርጋለሁ ለዚህ ሁሉም ነገር ይስተካከላል በቃ አይዞ አሁን ተረጋጋ ቤት እንሂድና እንጸልይ አይዞ በቃ ተነሳው ለዛሬ እዚህ ላይ ይበቃል ነገ ደግሞ ቸርች እንሄዳለን ቅድም ሄደን አይደል ነገ ለምን እንሄድ ቅድም የፈርስ ፕሮግራም ነበር ነገ ደግሞ የአምልኮ ፕሮግራም ስላለ መሄድ አለብን የአምልኮ ፕሮግራም ምንድነው እሱ ነገ ስትሄድ ታውቀዋለህ ገና ኢየሱስን አማላጅነት በደንብ እናውጀዋለን ምንድን ያልሽው ምን ነው ኢየሱስን አማላጅነት ኢየሱስ አማላጅ እንዴ እኮ ኢየሱስ አማላጅ ቅድም ኢየሱስ ክርስቶስ ጌታ ነው ሲል ነበር አሁን ደግሞ መልሰሽ አማላጅ ኢየሱስ ክርስቶስ ጌታ ከሆነ ከማን ነው የሚያማልደው እግዚአብሔር ሆይ ይቅር በል የጌቶች ጌታ ኢየሱስ ክርስቶስ ይቅር በል መብራን የልጅሽን አምላክነት ከሚክዱ ጋር ተባብር ያለውና እንደው ይቅር በል መብራን ይቅር በል እስቲ ተሳሳተ መንገድ ላይ ነው ያለሽው ምን ነው ያብርክ ነው እንዴ ደስ አይደለም ስሜታዊ ሳትሆኚ ጥላቻ ሳይልብሽ በደንብ አድርገሽ አዳምጪ ኢየሱስ ክርስቶስ እኮ አምላክ ነው ወደ ድሮ እምነት ልትመለስ ነው አዎ ቅድስት እኔ ብቻ ነው አንቺ መመለስ አለብሽ አንተ ችግር አለብህ ቅድስት አሁን ለሰራው ስተስራሱ ንስሐ መግባት አለብሽ
አንቺ ንስሐ መግባት አለ። እኔ ለምንድን ነው ንስሐ የምገባው? እኔ ድሮም የነበርኩበት ቦታ ትክክለኛ ቦታ ነው። ወደፊትም እዛው ነው የምኖረው። አሁን ልቀቀኝ። የምር እግዚአብሔርን የምታምኝ ከሆነ ከልብ ይጸልይ፣ ትክክለኛው መንገድ እንዲገልጽልሽ። አዲስ ጌታ የለም አትንገሩን፣ አዲስ ጌታ የለም። እድሳትም ያስፈልጋል። እስቲ አሁን ልብ በል፣ መዝሙሮቹ ለእኛ ሊገባን በሚችል ዜማ ቢዘምሩ ምን ችግር አለ? ቆይ ማደሱ ምን አመጣ? ድሮ የነበሩት አባቶቻችን እንደነበሩት ለምን አንሞት? እንደሱም አይሆንም። የድሮ አባቶቻችን በአማላጅ ያምናሉ። እኛ ደግሞ እንደነሱ መሆን አንችልም። ለጻድቃን፣ ለሰማዕታት፣ ለመላእክት መዘመር አይቻልም። ምስጋና የሚገባው ለእግዚአብሔር ብቻ ነው። እንዴ ጻድቃን ሰማዕታት በሰሩት ስራ እኮ የትምህርት መውሰድ አለብን። ደግሞ አባቶቻችን መዝሙርን በሶስት ነው የሚከፍሉት። መዝሙር ምስጋና ነው፣ ጸሎት ነው። እንዲሁም በተጨማሪ ትምህርት ልንሰጥበት እንችላለን። ስለ መላእክት በመዝሙር ትምህርት ብንሰጥ ምንድነው ችግሩ? ጻድቃን ሰማዕታትን በመዝሙር አማልዱን ብንል ጥቅሙ ለኛው ነው። ምክንያቱም ጻድቃንን የሚያስብ የጻድቃንን ዋጋ ያገኛል ይላል መጽሐፍ። ልክ አይደለም? የማይገባኝ ቋንቋ ቢኖር ይሄ ምንም አልሽ ምንም ተሐድሶ ተስፋፍቶ ኦርቶዶክስ መታደስ ያስፈልጋል። ተዋህዶ መታደስ ያስፈልጋል። ምን ሆናችኋል? እያበዳችሁ ነው? የሰይጣን መጫወቻ እየሆናችሁ ነው እንዴ? ኢየሱስ ትላንትም ዛሬም ወደፊትም ያው ጉልላቷም ኢየሱስ ነው። ኦርቶዶክስም እንደ ኢየሱስ ዛሬም ዘወትርም ወደፊትም ያው ነች እንጂ አዲስ በመጣ ቃላት እንደዚህ አትሸበር። መሰረቷ ጉልላቷ እርሱ ነው፣ ሙሽራዋም መስቀል ላይ የሞተው ዛሬም ነገም ያው ነው ለዘላለም። አትንገሩን አዲስ ጴጥሮስ አቤት። የክራይ ብር ማታ ይፈለጋል ብላለች ማዘር። እሺ ለቅድስት ሰጣታል። ቅድስትን ማግኘት አያስፈልግም፣ ብሩን ብቻ አምጣ። መጀመሪያም ጓደኞች ቀብዱን ብቻ ነው የከፈሉ። ስለዚህ ሁሉንም አሟልታ አምጣ። እንዴ ሙሉን አልሰጧችሁም እንዴ? አዎ ሰጡኝ። እሺ አመጣለሁ። እባክሽ ቅድስት እንጥሪልኝ። ቅድስት አንተን ልታገኝ አትፈልግም? እሺ እቃውን ለአሁኑ ልሸጭለታል። ያው ምንም ማድረግ ስላልቻልኩ በኋላ መጥተው ሲወስዱ እንዳከለከው። ጴጥሮስ እግዚአብሔር የበደሏችሁን ይቅር በሉ ብሎ እንዳስተማረ ታውቃለህ አይደል? አውቃለሁ። ምን ነው ዛሬ ይቅርታ ስለማድረግ ብቻ ነው የምታወራው? ይቅርታ የምታደርግለት ሰው ስላለ ነው። ማኔ? አዎ። ማን ነው? ይቅር በለኝ ጴጥሮስ፣ ወዳጅ ወንድም የሆነ ሳላስቀይም ያለውና ይቅር በለኝ እባክህን። እሺ ተነስ። ይቅርታህን ካላገኘሁ ተነስ ከእግሬ ላይ። እሺ ይቅር በለኝ ጴጥሮስ። ይቅር ብያለሁ። ተነስ። እሺ ተነስ። በእናንተ መስማማት እግዚአብሔር እጅግ ደስ ይሰኛል። አሸናፊት አለ ጴጥሮስ፣ እኔና አሸናፊ ያንተን ብር ሰርቀን በሱዳን በኩል ወደ ሊቢያ ገብተን ነበር። ከዛም ብዙ ስደተኞችን አገኘን። የሁላችንም ዓላማ ወደ አውሮፓ መግባት ነበር። በመሃል ግን አይኤስ የተባለው አክራሪ ቡድን ሁላችንም ማሳደድ ጀመረ። እኔና የተወሰኑ ኢትዮጵያን ማምለጥ ችለናል። አሸናፊ ግን ማምለጥ አልቻለም እና አሸናፊ ሞቷል። አዎ ጓደኛችን ሰማዕቱ ነው። ምንም እንኳን
አንተን ሰርቀን ብንሄድም ሁላችንም ቢሆን ለሃይማኖታችን ለማዕተባችን ስንል አንገታችን አሳልፈን ለሰይፍ መስጠታችን የማይቀር ነበር። ግን እኔ ሰማዕት ለመሆን ባልታደልም እሱ በሰጠኝ ቀሪ ዕድሜ ንስሐ ገብቼ እግዚአብሔርን እያገለገልኩ ኖራለሁ። በቃ አሁን ሁሉም አልፏል። ካሁን በኋላ እኛ አለንልህ። እኛ ወንድሞች ነን ሲሳይ። በቃ ተነስ፣ እባክህ ተነስ። ግን ያሸናፊ ቤተሰቦች ሰምተዋል? መጀመሪያ ያንተን ይቅርታ ላገኘ ብዬ ነው። በቃ የኛን እናትና አባት ይዘን ሄደን ለአሸናፊ ቤተሰቦች እንነግራቸዋለን። ስለመጣ ደስ ብሎኛል። አንቺ እዚህ እንዴት? እግዚአብሔር የምታምኚው ከሆነ ከልብሽ ለምኚ ብለኛል ነበር። ይሁንም ለማንኩት። እሱም አላሳፈረኝ። ትክክለኛውን መንገድ አሳየኝ። እኔ አላምንሽ። እመን ጴጥሮስ፣ ለሁሉም ነገር አመሰግናለሁ። አንተ ቶሎ ነቅተህ እኔንም ስላነቀኝ። ለሁሉም ነገር እግዚአብሔር የተመሰገነ ይሁን። እና አሁን የት ነው ማግኘሽ? ከዚህ በኋላማ ከቤተ ክርስቲያን መቼም አልጠፋ። አሁን ሰው ስላቆምኩ ልሂድ። እዚሁ መጥቻ አግኝሻለሁ። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። የሉቃስ ወንጌል ምዕራፍ 15 ቁጥር 24። በደማምሻው ብንመለስ አንተ ፍቅር ጫፍ የለውም። በደስታ ተቀበልከኝ እንደ ጥንቱ እጅግ በደማምሻው ብንመለስ አንተ ፍቅር ጫፍ የለውም። በደስታ ተቀበልከኝ እንደ ጥንቱ እጅግ ክንድህን ገፍቻለሁ፣ ከክፍ ወርጃለሁ። አመት በልቤ ነግሶ ቢሸኘኝም በለቅሶ ትዝ አለኝ መዳፍ የመገበኝ ከክፍ በስስት የምታይ